እርጉዝ ከሆንሽ ይሄ ቪዲዮ ላንቺ ነው። ሰላም፣ ዶክተር መሀሌት ጌትነት ነኝ፣ የህፃናት ስፔሻሊስት ሐኪም ከማዳን የህፃናት ልዩ ክሊኒክ። አንዲት እርጉዝ ሴት በእርግዝና ጊዜ ያላት አመጋገብ የፅንሷ እድገት ላይ በጣም ከፍተኛ ሚና አለው። ስለዚህ በዛሬው ቪዲዮዎችን እንዴት መመገብ እንዳለብሽ አብረን እናወራለን። በእርግዝና ጊዜ በቂ ካሎሪና በቂ ንጥረ ነገር ማግኘት ይኖርብሻል። ይህንም ለማድረግ ደግሞ በቀን ቢያንስ 5 ጊዜ መመገብ ይኖርብሻል። ይሄ ደግሞ ተጨማሪ 2 መክሰስ ማለት ነው። ይሄ በቀን ውስጥ የሚያስፈልግሽን በቂ ካሎሪ እንድታገኝ ይረዳሻል። ልዩ ልዩ ንጥረ ነገሮችን ለማግኘት ግን በቂ ካሎሪ መመገብ ብቻ ሳይሆን የተመጣጠነ ምግብን ማግኘት አለብሽ። የተመጣጠነ ምግብ ለማግኘት ደግሞ ከሁሉም የምግብ አይነቶች ልትመገብ ይገባል። ይህም ማለት ከአትክልቶች ለምሳሌ ልክ እንደ ጎመን፣ ድንች፣ ካሮት፣ ብሮኮሊ፣ አበባ ጎመን የመሳሰሉትን አትክልቶች መውሰድ ይኖርብሻል። የጥራጥሬ እህሎችንና የምስር እህሎችንም ልትመገብ ይገባል። ምክንያቱም እነዚህ በፕሮቲን እንዲሁም ደግሞ በፎሊክ አሲድ የበለጸጉ ናቸው። ጥሩ የሚባል የስብ አይነት ካላቸው ምግቦች ደግሞ ልክ እንደ አቮካዶ፣ ሰሊጥ እንዲሁም ደግሞ የኦቾሎኒ ቅቤ የመሳሰሉትን ምግቦች ማግኘት አለብሽ። ከእንስሳት ተዋጽኦ ደግሞ ስጋ፣ አሳ፣ ዶሮ፣ እንቁላል እንዲሁም ደግሞ የወተት ተዋጽኦችን መመገብ ይኖርብሻል። በምግብ ብቻ ሳይሆን ደግሞ በክትትል ጊዜ ሐኪም የሚያዝልሽን የቫይታሚን እና የአይረን ሰፕሊመንቶች ሳታቋርጪ መውሰድ እንዳለብሽም እንዳትረሽ። እነዚህን ካደረግሽ ጤናማ የሆነ የፅንስ እድገትን ልትደግፊ ወይም ልታግዢ ትችያለሽ ማለት ነው። ይሄ ቪዲዮ ጠቃሚ ሆኖ ካገኛችሁት ፎሎ፣ ላይክ፣ ሪፖስት ማድረጋችሁን እንዳትረሱ። ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። አመሰግናለሁ።